ያዕቁብ ልጆቹን ሚስቶቹንና አገልጋዮቹን ይዞ ከነዓን ምድር ላይ ኑሯቸውን ጀምረዋል። ያዕቁብ ልጆቹን ሁሉ በመውደዱ የሚታወቅ አባት ቢሆንም ለየቲሞቹ ለዩሱፍና ለቢንያሚን ያለው ቦታ ልዩ ነበር። ከዕለታት አንድ ቀን ዩሱፍ በሌሊት ተነስቶ ለአባቱ ያየውን ድንቅ ህልም እንዲህ ሲል ይተርክለታል። አባቴ ሆይ እኔ 11 ከዋክብትን ፀሐይንና ጨረቃንም ለእኔ ሰጋጆች ሆነው በህልሜ አየኋቸው። አባትየውም ልጄ ሆይ ህልምህን ለወንድሞችህ እንዳትናገር፣ በአንተ ላይ ተንኮልን ይሰሩብሃልና ሰይጣን ለሰው ግልጽ ጠላት ነው። እንደዚሁም እንዳየኸው ጌታህም ይመርጠሃል፣ ከንግግሮችም ፍችን ያስተምረሃል። ጸጋውንም ከአሁን በፊት በሁለቱ አባቶችህ በኢብራሂምና በኢስሐቅ ላይ እንደሞላት በአንተ ላይና በያዕቁብ ዘሮች ላይ ይሞላታል። ጌታህ አዋቂ ጥበበኛ ነውና ብሎ አብስሮት ህልሙንም ለማንም እንዳይናገር አስጠነቀቀው። አባትየውም ያዕቁብ የዩሱፍን ህልም ከሰሙ በኋላ ለዩሱፍ ያላቸው ፍቅር ወደ አክብሮትና ለሱ ወደ መተናነስ ያደላም ጀመር። ይህ ግን ለዩሱፍ አባት ልጆች የእግር እሳት ሆኖባቸው ቅናት እረፍት ነስቷቸዋል። ከዕለታት አንድ ቀን የዩሱፍ አባት ልጆች በዩሱፍና በአባቱ መካከል ያለውን ፍቅር እንዴት በአጭሩ ማኮላሸት እንዳለባቸው ሊመካከሩ አንድ ቦታ ተሰበሰቡ። ብዙ ሐሳቦችን አንስተው በመጨረሻም ዩሱፍን በአንድ ውሃው ጨዋማ በሆነ ስምጥ ጉድጓድ ውስጥ ሊጨምሩት ወሰኑ። ማታ ላይ አባታቸው ዘንድ በመሄድም አባታችን ሆይ በዩሱፍ ላይ ለምን አታምነንም? እኛም ለእርሱ በእርግጥ አዛኞች ነን። ነገ ከእኛ ጋር ላከውና ይደሰት ይጫወትም፣ እኛም ለእርሱ ጠባቂዎች ነን በማለት ዩሱፍ ከነሱ ጋር እንዲሄድ አባታቸውን ያዕቁብን ተማጸኑት። ያዕቁብም እኔ ዩሱፍን ይዛችሁ መሄዳችሁ በእርግጥ ያሳዝነኛል፣ እናንተም ከእርሱ ዘንጊዎች ስትሆኑ ተኩላ ይበላዋል ብዬ እፈራለሁኝ በማለት መለሰላቸው። ከዚህም ከዚያም ብለው አባታቸውን ካሳመኑት በኋላ የልባቸውን ሊፈጽሙበት ዩሱፍን ወዳጅ መስለው አቅፈው ወሰዱት። ያሰቡበትም ጉድጓድ ውስጥም የለመናቸው እጅ እግሩን አሳስረው ቀሚሱን አውልቀው ወረወሩት። ማታ ሲሆንም ይሁዳ ባመጣው ሐሳብ መሰረት ያወለቁትን የዩሱፍን ቀሚስ አንድ ፍየል አርደው ቀሚሱን በፍየላ ደም ለወሱት። በመጨረሻም ምሽቱ ሲደምቅ እንስሳቶቹን እየነዱ መንደር ከደረሱ በኋላ የዩሱፍን በደም የተለወሰ ቀሚስ ይዘው እየ በማለት እያለቀሱ ሰፈሩን ቀወጡት። ይህን ሲያይ ያዕቁብ እግሮቹ ተብረከረኩ። ተንኮለኛ ልጆቹ በውዱ ልጁ ሴራቸው ተግባር ላይ እንዳዋሉ ተረዳ። እሱም ልጄ ምን ሆነ ሲላቸው፣ እነሱም አባታችን ሆይ እኛ ለሩጫና ለውርወራ ትንሽ ቀዳዳም ሄድን፣ ዩሱፍንም ዕቃችን ዘንድ ተውነው ወዲያውም ተኩላ በላው፣ አንተም እውነተኞች ብንሆንም የምታምነን አይደለህም አሉት። አባታቸውም አይደለም፣ ነፍሶቻችሁ ውሸት ነገርን ለእናንተ ሸለሙላችሁ፣ ስለዚህ መልካም ትዕግስት ማድረግ አለብኝ፣ በምትሉትም ነገር ላይ መታገዣው አላህ ብቻ ነው ብሎ ጉዳዩን ለአላህ ተወው። ዩሱፍም እዛ ጉድጓድ ውስጥ ሳለ ወደ ግብፅ የሚሄድ ቅፍለት ተጓዥ ነጋዴዎች በዛ ጉድጓድ ሲያልፉ ውሃ ለመቅዳት ባልዲያቸውን ወደ ውስጥ ወርውረው ውሃ ለማውጣት ወደ ላይ ሲጎትቱ ቆንጆዬ ልጅ ባልዲው ላይ ተንጠልጥሎ ወጣ። በዚህ ሁኔታ ላይ ውሃውን የሚቀዳው ሰውዬ ልጅ ያገኘሁኝ እያለ ሲጮህ የዩሱፍ ወንድሞች ሰምተው መጡና ከኛ ያመለጠ ባሪያችን ነው፣ ከፈለጋችሁ ግዙን እንጂ በነፃ አትወስዱትም በማለት ወንድማቸውን በርካሽ ዋጋ ለነጋዴዎቹ ሸጡላቸው። ነጋዴዎቹ ደግሞ ሸቀጣቸውን ከሚገዙባት ግብፅ ከተማ ሲደርሱ ለግብፅ አስተዳዳሪው በርካሽ ዋጋ ሸጡለት። የሀገሪቱ አስተዳዳሪም ዩሱፍን ለሚስቱ በስጦታ መልኩ አበርክቶላት ልጅ ስለሌላት እንደ ልጇ አደረገ እንድትንከባከበው ነገራት። ሚስቱም እጅጉን ተደሰተች። የልጁ ውበትም ከልጅነቱ ጋር አጓጊነቱም ማረካት። ጊዜያት ነጎዱ። ቀን ሌሊትን፣ ክረምት በጋን የተተካኩ ብዙ ዓመታት ተቆጠሩ።
ዩሱፍም ወጣትነቱና የአእምሮ ብስለቱ ይልቅ ውበቱን ጨምሮበታል። የአስተዳዳሪው ሚስት ይህን ስታይ ሁኔታዋ የተቀያየረ መምጣት ጀመረ። ከዕለታት አንድ ቀንም ለዝሙት ራሷን አዘጋጅታ ክፍሏ አስጠራችውና በሩን ዘጋጋች። ከዚያም ተዘጋጅቼልሃለሁኝ ናልኝ ስትለው ዩሱፍም በአላህ እጠበቃለሁኝ፣ እርሱ አሳዳሬ ኑሮዬን ያሳመረልኝ ነውና አልክደውም፣ እነሆ በደለኞች አይድኑም አላት። በዚህ አጋጣሚ ዩሱፍ በሩን ከፍቶ ሲወጣ የሴትየዋ ባል የከተማይቱ አስተዳዳሪ የራሱ አለቃ ጋር በር ላይ ተገጣጠሙ። ሚስቱ ዩሱፍን ተከትላም ስትወጣ ባሏን በር ላይ አገኘችው። ለትንሽ ሰዓት በሶስቱም መካከል ዝምታ ሰፈነ። በመቀጠልም ምን የተከሰተ እንደነበር አስተዳዳሪው ሲጠይቃቸው ሚስትየዋም ቀደም ብላ በባለቤትህ መጥፎን ያሰበ ሰው ቅጣቱ መታሰር ወይም አሳማሚ ስቃይ እንጂ ሌላ አይደለም አለች። ዩሱፍም ንግግሯ ውሸት እንደሆነ አስተባበለ። በዚህ መካከል አንድ በወራት ቤት ያለ የዙለይካ ዘመዷ ሕፃን ልጅ ሊዳኛቸው አላህ በመሃል አስገባው። ሕፃኑም ቀሚሱ ከበስተፊት በኩል ተቀዶ እንደሆነ እሷ እውነት ተናገረች፣ እርሱም ከውሸታሞች ነው። ቀሚሱ ከበስተኋላ ተቀዶ እንደሆነ እሷ ውሸታም ናት፣ እሱ ከእውነተኞች ነው በማለት ፍርዱን ሰጠ። አስተዳዳሪውም በመገረም ቀሚሱን ሲመለከት የተቀደደው ከኋላ ነበር። ወደ ሚስቱ ዞር በማለት እርሱ የተናገርሽው ከተንኮላችሁ ነው፣ ሴቶች ተንኮላችሁ በእርግጥ ብርቱ ነውና ብሎም ወቀሳት። ለዩሱፍም ወሬውን እንዳያሰራጭ ነገረው። ነገር ግን በጥቂት ቀናት ውስጥ ወሬው በከተማይቱ እጅጉን ተሰራጨ። ይህን የወሬውን መሰራጨት ዙለይካ ስትሰማ አንድ ሴራ ጠነሰሰችና አንድ ትልቅ ዝግጅት በማዘጋጀት የከተማውን የመሳፍንትና የከበርቴ ሚስቶችን በአጠቃላይ ጠራች።